ማየትና መጋረድ። ደራሲ በእውቀቱ ስዩም። አመሻሽ ላይ እንደገና ወደ መስኮት መጣ። አሻግሮ ሲመለከት ወደ ቤቱ የሚያደርሰው መንገድ ላይ እዚያም የታጠፉ ብቶቶ የለበሱ ለማኞች ተኝተው አየ። አሁን ቀናባቸው። ምትክ የሌለውን እንቅልፉን ከትርፍ ብርድ ልብስ ጋር የወሰዱበት መሰለው። እኚህ ለማኞች ቀንን ሙሉ አልደከሙም፣ እዚህ እንደተቀመጡ ነው ያሉት። ለነሱ እንቅልፍ የእረፍት ምንጭ አይደለም፣ ከአስደንጋጭ ህላዊ የሚሸሹበት መጋረጃቸው ኑሯል። ከጥንት የአይሁድ ቅዱሳን መጽሐፍት ባንዱ ኢትዮጵያዊ ስለሆነ ስለ አቤሜሌክ የሚከተለው ተጽፏል። አቤሜሌክ የነቢዩ ኤርምያስ ወዳጅ ነበር። በባቢሎናውያን ወረራ ወቅት ለመድኃኒት የሚሆን በለስ ከኢየሩሳሌም እንዲያመጣ ተላከ። ከዚያ በኋላ ያለውን የቅዱስ መጽሐፍ ተራኪ በዚህ መልኩ ይተርከዋል። አቤሜሌክ ኤርምያስ በላከው ቦታ በቀጠር ጊዜ በለሱን አመጣ። ጽፍቅ ያለች ድሯን አገኘ። ጥቂትም ያርፍ ዘንድ በጥላዋ ስር ተቀመጠ። በለስ ያለባትን ሙዳይ ተንተርሶ 66 ዓመታት ተኛ። ከመኝታው ነቅቶ ተነሳ። ራሴን ይከብደኛል፣ እንቅልፌንም አልጨረስኩምና ዳግመኛ ጥቂት ብተኛ በጎ ነው አለ። አቤሜሌክ ከእንቅልፉ ሲነቃ ሁሉ ነገር ተቀያይሯል። ኢየሩሳሌም ከተማ ተለውጣለች። ኤርምያስ የት እንዳለ ሲጠይቅ ወደ ባቢሎን በምርኮ እንደተወሰደ ተነገረው። ለማመን ተቸገረ። ነቅተው የኖሩት ሽማግሌ ግን አጽናኑት። ፈጣሪ የኢየሩሳሌምን ጥፋት ሊያሳይህ አልወደደምና ላንተ እንቅልፍ ልኮ አዳነህ አሉት። ካሶ እንቅልፍ ልኮ የሚያድነው አምላክ ፈለገ። በብርድ ልብስ ውስጥ ገብቶ ከአካባቢው ሐሳብና ፍርሃት እንዲሸሸግ ተመኘ። አንድ ሰው ከ66 ዓመታት በፊት ዛፍ ስር ተኝቶ ሰሞኑን ቢነቃ ከታሪክ ምን የሚጎድልበት ትሩፋት አለ? ካሶ በ66 ዓመታት ጊዜ ውስጥ ያሉትን አብይ የታሪክ ክስተቶች በሐሳቡ ቃኘ። ጦርነት፣ ረሃብና የጅምላ ጭፍጨፋ ናቸው። የአቤሜሌክን ዕድሜና ዕድል አግኝተው ቢተኛና ሰሞኑን ቢነቃ የኢትዮጵያን ጥፋት ሊያሳይህ አልወደደምና ፈጣሪ እንቅልፍ ልኮ አዳነህ የሚል መልእክት ከወገኖቹ እንደሚመጣለት አልተጠራጠረም። በጣም እየመሸ ነው። ብቻውን ማደር እንደማይችል ተሰማው። ወደ ቤቱ ማንን ይጥራ? መጀመሪያ በሐሳቡ የመጣለት ካርቱኒስቱ ጓደኛው ነው። ሃሩን አልሬሺድን የእንቅልፍ እጦት ሲገጥማቸው የሚያደርጉት ቀላጆችን ወደ ቤተ መንግስታቸው ማስጠራት ነበር። ቀልድና እንቅልፍ ይመሳሰላሉ። ሁለቱም ያለ ፈቃዱ አፉን ይከፍቱለታል። ሁሉ ነገር ጫፍ በሌለው ተዋረድ በተደለደለበት በዚህ ዓለም ስልጣኖችም ቢሆኑ የባርነት ናፍቆት አላቸው። ካሱ ካርቱኒስቱን ለመጥራት የፈለገበት ምክንያት ግን ከዚህ ይለያል። ካርቱኒስቱ ቀላጅ ነው። ቀልድ የእንቅልፍ ምትክ ሆኖ ጨለማውን ያለ ኮከቦችና ያለ ኩራዞች እርዳታ እንድንሻገረው ይረዳናል። አቤሜሌክ በኮሚክ መንፈስ ተቃኝቶ የኢየሩሳሌምን ጥፋት የማየት ተሰጥኦ ቢኖረው ኖሮ የ66 ዓመታት እንቅልፍ አይወስደውም ነበር። ያም ሆነ ካሱ ለካርቱኒስቱ ስልክ ደውሎ ዛሬ ሌሊት ታስፈልገኛለህ፣ ስሜቴ ልክ አይደለም አለው። ከካርቱኒስቱ ጋር ጓደኝነት እንዴት እንደጀመረ እዚህ ላይ ማስታወስ አስፈላጊ ነው። ካሱ አስቀድሞ ጥቂት ጓደኞች ነበሩት። አብሮ ሲጋራ ሲጠጡ ከኖሩ በኋላ ከአመድ የራቀ ህይወት የሚኖርበት ሀገር ፈለጉ። ከፊሎቹ በሞት ሀገራቸው ተገላገሉ። ካሱ ከፊደል በፊት እንደነበረ የዓለም ታሪክ ዘነጋቸው። ሌላ ወንድ ጓደኛ ለጊዜው አልያዝም። ለምን? በቀላሉ መላመድ የሚቸግረው ሰው ስለሆነ ይሆን? ወይስ ከቅድሙ ጓደኞቹ ጥቅም ስላላገኘ ይሆን? እንጃ፣ ብቻ ሌላ ወዳጅ አልያዝም። በሆነ አጋጣሚ የሚተዋወቃቸው ሰዎች ደግሞ እንዲያገኙት አይፈልግም ነበር። ታዲያ ከካርቱኒስቱ ጋር እንዴት ተወዳጀ? በደንበኝነት ከሚከታተለው አንድ ሳምንታዊ ጋዜጣ ነበር። ለዜናቸውና
ለጽሑፋቸው ሳይሆን ለካርቱኖቹ ሲል ይገዛዋል። አንድ ቀን ወደ ጋዜጣው ዝግጅት ክፍል ሄዶ ካርቱኒስቱን ተገናኘው። የዩኒቨርሲቲ ታሪክ መምህር መሆኑን ተናግሮ ምሳ ጋበዘውና ጋዜጣውን የምገዛው ላንተ ስል ነው አለው። የታሪክ መምህር ማለት በምድር ላይ የተከሰቱትን ድንቆች የሚያውቅ ማለት ነው። ስለዚህ እንዲህ ባለው ሰው መደነቅ ካርቱኒስቱን ቢያፈዝዘውም አይገርምም። ጭጭ አለ። ካሱ ዝምታውን ለመክፈፍ ሲል ትዳር ምናምን እንዴት ነው ታዲያ ሲል ጠየቀው። ዝም ቢል ይሻለው ነበር። እንዲህ አይነት ጥያቄ ካንተ አልጠበቅኩም ነበር አለ ካርቱኒስቱ ዝግ ባለ ግን ጥርት ብሎ በሚሰማ ድምፅ። ካርቱኒስት ማለት በዓለም ሁሉ ያሉትን የስላቅ ዘይቤዎችን የሚያውቅ ማለት ነው። እንዲህ ባለ ሰው መተረብ ካሱን ቢያፈዘው አይገርምም። ጭጭ አለ። ዝምታውን ለማባረር ካርቱኒስቱ የሆነ ነገር ማውራት ጀመረ። ጋዜጣውን በከተማው ያስወደደው የእሱ ስዕሎች ቢሆንም በቂ ደሞዝ እንደማይከፈለው ያወራ ጀመር። ካርቱኒስቱን ተሰናብቶ ወደ ቤቱ ከገባ በኋላ ካሱ የዋለውን ውሎ መርሳት ፈለገ። እንዲህ አይነት ጥያቄ ካንተ አልጠበቅኩም ነበር ከሚለው ሽሙጥ በስተቀር ሁሉንም መርሳት ቻለ። ከኔ የሚጠብቀው ጥያቄ ምንድን ነበር ብሎ ራስን ጠየቀ። ምናልባት ስለ ኪነት፣ በጊዜው ስለ ትዳር የጠየቀው ዝምታን ለመክፈፍ እንጂ የእውቀቱን ይዞታ ለማስገምገም አልነበረም። ካርቱኒስቱ ግን ይህንን አልተረዳለትም። የራሱ ጉዳይ፣ ደግሜ ለማላገኘው ሰው ምን አስጨነቀኝ ብሎ አሰበ። ግን ወዲያው ካርቱኒስቱን ደግሞ ሊያገኘው ፈለገ። ትዳር እንዴት ነው ከማለት ያለፈ እውቀት እንዳለው ለካርቱኒስቱ ሊያረጋግጥለት ፈለገ። ማታውን በአድዋ ጦርነት ወቅት የፈረንሳይ ጋዜጦች ሲያሳትሟቸው ስለነበሩት ጸረ ንጉሥ አምቤርቶ፣ ጸረ ጣሊያን ካርቱኖች ሲያነባ መሸ። በማግስቱ ካርቱኒስቱን እንደገና ጋበዘው። ጓደኝነት የጀመሩት እንዲህ ነበር። ወደ ቀድሞ ነገራችን ስንመለስ ካሱ ካርቱኒስቱ ጓደኛውን በስልክ ከጠራ በኋላ ራት ጋበዘው። ከራት በኋላ ወደ ቤት ገብቶ ካርቱኒስቱ በሳፋ ውሃ እግሩን እየታጠበ ምንድነው የሚያስጨንቀ ሲል ጠየቀ። እንደምታውቀው የጭንቀቴ ምንጭ ፊቴ ነው አለ ካሱ በቴሌቪዥን የቀረበውን ዜና እያስታወሰ። ከዚያ ከተቀመጠበት ተነስቶ ጠረጴዛው ላይ የነበረ ክብ መስተዋት አንስቶ ወደ ፊቱ አስጠጋ። ይህን ያክል ፊት ሊያሳስብህ አይገባም አለ ጓደኛው እግሩን እየፈተገ። እውነቴን ነው፣ ካንተ የባሰ ፊት ያላቸው ብዙ ሰዎች አውቃለሁ። ኮምፕሌን አያደርጉም። እንዲያውም አንተ የተስተካከለ አቋም አለ። ወንዳ ወንድ የምትባል አይነት ነህ። በዚያ ላይ ጸባይ አለ። ተመስገን በል። ደግሞ ለታሪክ መምህር መልክ ምን ይሰራል? እንዲያው በአጠቃላይ መልክ ምን ይሰራል? በካርቱኒስትነት የተማርኩት አንድ እውነት ምን መሰለ? አንድን ሰው ልተርበው ከፈለግ መልከ መልካምነቱ አያድነው። አተኮረ ካየው ሁሉም ተፈልፍሎ የሚወጣ መሳቂያ ፊት አለው። ካሱ አዘነ። ጓደኛው ከጥቂት ቀናት በፊት የነገረው የቴሌቪዥን ጣጣ መርሳቱ ብቻ ሳይሆን በህይወቱ አንድ ቀን እንኳን እንደ ጉሎ ታይቶት የማያውቀውን መልኩን ማሳሰቡ አሳዘነው። ወደ ጓደኛው ተመለከተ። ቆንጆ መሆኑን ለመጀመሪያ ጊዜ አስተዋለና ጠላው። እግሩ የሚታጠብበት ሳፋ ወደ ኩሬነት ተለውጦ እንደ ናርሲሲ እንዲያሰምጦ ተመኘ። መስተዋቱን ወደ ጠረጴዛ ከወረወረ በኋላ ወደ መደርደሪያው ተራምዶ የአባ አርጌኔስን መጽሐፍ አነሳ። ለማንበብ ሞከረ። ምንም አላነበብም። ለነገሩ መጽሐፉ ከንባብ በላይ የሚያስፈልገውን አደረገለት። ፊቱን ጋረደለት። ማን ነው ኦርጂኒዮን አለ ካርቱኒስቱ። ኦርጂን አይደለም አርጌኔስ ነው አለ ካሱ። ማን ነው አርጌኔስ? ካሱ በቀዘቀዘ ድምፅ ከዚህ በፊት የምናውቀው የአባ አርጌኔስ ማንነት ተናገረ። ይገርማል አለ ጓደኛው። ራሱን መስለብ አልነበረበትም። ቁላ ለሰው ልጅ በጣም ጠቃሚ ነገር ነው አለ። ቁላ ለሰው ልጅ በጣም ጠቃሚ መሆኑን ለመጀመሪያ ጊዜ ደረሰበት ይመስል ካሱ የጓደኛው ትኩረት ከፊቱ ወደ ጭኑ ስለወረደለት እፎይታ ተሰማው። መጽሐፉን አጥፎ ወደ ቦታው መለሰ። ለነገሩ እውነትን ነው። በምንሞትባት ጊዜ ከሰውነታችን ብልቶች ሁሉ ዘግቶ የሚቀዘቅዘው ቁላችን ነው አለ ካሱ። በምን አወቅ
ጠየቀ ጓደኛው። አባቴ ገናዥ ነው፣ እሱ ነግሮኛል። ካልክስ ስንወለድ ከሰውነታችን ብልቶች ሁሉ አስቀድሞ የሚሞቀው ቆላችን ነው። እንዴት? አለ ካሱ በተራው። አጎቴ ገራዥ ነበር፣ እሱ ነግሮኛል። ካሱ መሳቅ ጀመረ። ለካ ትስቃለህ፣ እንዳለቃዬ ጭፍጋጋ ትመስለኝ ነበር፣ ቀጠለ ጓደኛው ወደ አልጋው እየወጣ። ይገርምሃል፣ አለቃዬ በሰው ፊት መሳቅ አይወድም። ለጋዜጣችን የሚሆን ካርቱን እስልና ማሳቅ አለመሳቅን ለመሞከር ለታይፒስቶቻችን አሳያቸዋለሁ። እየተቀባበሉ ይስቃሉ። ይህን ያለቃዬ ክብራቸው ይወጡና አንድ ጊዜ እኔን አንድ ጊዜ ታይፒስቶችን እያፈራረቁ እያዩ የደሞዝ ቀን ሲደርስ ትፍነከነክ ያለች ይሉና ወደ ቢሮአቸው ይገባሉ። ካርቱኒን ሲያዩ ሳቃቸው ስለሚመጣ ካፍንጫቸው ጀምሮ አፋቸውን በመዳፋቸው ይሸፍንና በግድ ይኮሳተራሉ። በፊቴ ከሚስቁልኝ ደሞዝ ቢጨምሩልኝ ይመርጣሉ። ከስራ በኋላ ግን ወደ ቤታቸው ገብተው የመጀመሪያ ፕሮግራማቸው መኝታ ቤታቸውን ዘግተው ለ2 ሰዓት ያህል መሳቅ ነው። አንድ ቀን የሚጠሉትን ባለስልጣን ኮርማ አድርጌ ስለሳልኩላቸው ሳቃቸው አመለጣቸው። ሲሉ ቆይና አጠገባቸው መሆኔ ትዝ ሲላቸው እያሉ መሳቅ ድሮ በቻርሊ ቻፕሊን ጊዜ ቀረ አሉኝ። ካሱ ሲስቅ ከቆየ በኋላ አጎቴ ገራጅ ናቸው ብለኸኝ ነበር አለው፣ የምር አለመሆኑን እያወቀ። ልክ ነህ፣ ገራጅ ነበር። አንድ ጊዜ ትዝ ይለኛል፣ አረቄ ቤት ገብቶ ካቲካ ላይ ቀመቅማል። ከፊት ለፊቱ አንድ ጎረምሳ ይጠጣል። ያ ጎረምሳ አጎቴን አረቄ ጋበዘውና ለመሆን አውቀኸኛል ሲል ጠየቀው። የለም አላወቅኩም ሲል መለሰ አጎቴ። እንዴት ረሱኝ? የገረዙኝ እኮ እርሶ ኖት። እኔ እንጃ አላጎቴ። የዘመኑ ልጆች እንደ ጉንዳን መልካቸው እየተመሳሰለ ያስቸግራል፣ ልለየህ አልቻልኩም። ጎረምሳው ግን አይ ጃጁ መሰል እያለ እያጉተመተመ አረቄውን መጠጣቱን ቀጠለ። መቼም አጎቴ ገንዘብ ስላልነበረው አረቄ መጋበዝ አይችልም። ስለዚህ ምንም ካለ መጋበዝ የሆነ ነገር መጋበዝ ይሻላል በማለት አብረው እንዲሸኑ ጎረምሳውን ጋበዘው። አብረው ወጡና ካረቄ ቤት አጥር ስር ጎን ለጎን ቆመው መሽናት ጀመሩ። አጎቴ ግልመጥ እያለ የወጣቱን መውለጃ ሲመለከት ከቆየ በኋላ አረግ አወቅኩ፣ አንተ የጋሽ ስመወርቅ ልጅ አወቀ አይደለህም አለው። አዎ፣ እንዴት አሁን ትዝ አልኩት አለ ጎረምሳው ኮራ ብሎ። እንዴት ረሳሃለሁ? የገረዝኩህ እኮ እኔ ነኝ። ካሱ በጣም ስለሳቀ ሰውነቱ ሲል ተሰማ። ዛሬ ሌሊት ካርቱኒስቱ ቤቱ መጋበዙ ትክክለኛ ምርጫ እንደሆነ አወቀ። ከነሱሪው አልጋ ላይ ወጥቶ ከጓደኛው አጠገብ ጋደም ካለ በኋላ ተጨማሪ ቀልድ ፍለጋ አይኑን ማየት ጀመረ። ጎን ለጎን እንደተኙ በዝምታ ይተያዩ ጀመረ። ካሱ ከጎን ሆኖ ያፈጠጠበት ሊረዳውና ሊያዝናናው የሚፈልግ የጓደኛው አይን መሆኑን አወቀ። ወዲያው መልሶ ግን ጓደኛው ካርቱኒስት መሆኑ ትዝ አለው። ይህ ትዝታ ምቾት አልፈጠረለትም። በጓደኛው አይን መስተዋት ውስጥ የገዛ ፊቱ ሲጋነን ያየ መሰለው። ጆሮ ከመጠኑ ሲተልቅ፣ የአፍንጫው ቀዳዳ የጥሩምባ አፍ ሲመስል የተመለከተ መሰለው። ከዚህ ስሜት ለመሸሽ ተገለበጠ እና ጀርባውን ለጓደኛው ሰጠ። ምን ነው አለ ጓደኛው። ምኑ? የከፋ ትመስላለህ። ሚስቴን አፍቃኝ ይሆናል። አትረባም አለ ጓደኛው። እኔ እዚህ የመጣሁት ሚስትህን ለመተካት መስሎኝ ነበር። ካሱ ፈገግ ብሎ ወደ ፍራሽ ተጣበቀ። መልሶ ግን ፈገግታው እልም ብሎ ጠፋ። እዚህ የመጣሁት ሚስትህን ለመተካት መስሎኝ ነበር የሚለው አባባል ከነከነው። ቅድም ያልከው አልገባኝም አለ ከደቂቃ በኋላ። ምን ያልኩት? ጓደኛው ጥያቄውን በጥያቄ መለሰ። ካሱ ጥያቄውን ከጠየቀ በኋላ አስፈላጊነቱን ተጠራጠረ። ምን ያልኩት አለ ጓደኛው ደግሞ። ካርቱን ከስዕል ጥበብ ሁሉ የላቀ ነው ያልከው አባባል አልገባኝም። ጓደኛው ኧረ እንዲህ ያለ ነገር አልወጣኝም በማለት ፈንታ ካርቱን ከስዕል ጥበብ የሚበልጥበትን መስፈርት ለ20 ደቂቃ አብራራ። ካሱ አልሰማው። ካርቱኒስቱ ሙያዊ ማብራሪያውን እስኪጨርስ ድረስ ቀጥሎ የሚጠይቀውን ጥያቄ ሲያስብ ቆየ። ስለንትን ምን ታስባለህ? ስለምን? ስለ ግብረ ሶዶማዊነት ምን ታስባለህ? ማለት አባባሌ ግብረ ሶዶማዊ የሆነን ሰውዬ በካርቱን እንድትገልጸው ብትጠይቅ ምን ታደርጋለህ?
ወይል ምናልባት ቂጡን በጣም ትልቅ አድርገዋለሁ። እንደዚህ አድርገህ የሀገር መሳቂያ ታደርገዋለህ አለ ካሱ የጓደኛውን አቋም ለመለየት ጓጉቶ። መቼም የሚስቁ ይኖራሉ አለ ካርቱኒስቱ። አንተ ሳስቅበትም እኔ እንኳን በራሴ ስራ የምስቅ አይመስለኝም አለ ካርቱኒስቱ። ካሱ የራሴ ስራ የተባለው ካርቶኑ ይሁን ግብረ ሰዶማዊነቱ አልገባውም። ከዚያ በኋላ ግን መረጋጋት አልቻለም። ፍራሽ ያልመጠነው በማስመሰል ዝግ ያለ ወደ አልጋው ጠርዝ ተንፏቀቀ። ከዚያ ያንዳንዱን የጓደኛውን የመገለባበጥ እንቅስቃሴ በጆሮው እየተቆጣጠረ ተኛ። እንቅልፍ ባይኑ ሳይዞር አደረ። ማለዳ ላይ ካደረጋቸው ነገሮች ውስጥ መተረክ ያለባቸው የትኞቹ ናቸው? ካሱ ካርቱኒስቱን ቁርስ ጋብዞ ሸኝቶታል። ግን ስለ ቁርሱ ይዘት በዝርዝር መተረክ እዚህ ላይ አስፈላጊ ነው? ካሱ ካርቱኒስቱን ከሸኘው በኋላ ወደ መታጠቢያ ክፍል ገብቶ የእጅ መታጠቢያ ሳህኑን ቧንቧ ከፈተ። ንጹህ እጁን መታጠብ ጀመረ። ቁርስ ከበላ በኋላ እጁን ታጥቦ እንደነበር ትዝ አለው። ለሁለተኛ ጊዜ መታጠብ ምን አስፈለገ? ወደ መታጠቢያ ቤት የመጣው ካርቱኒስቱን በግብረ ሰዶማዊነት የመጠርጠሩን በደል ለመላቀቅ እንደሆነ አመነ። ካርቱኒስቱ ይደፍረኝ ይሆን ብሎ ማሰቡ ራሱ የፈጠረው እንደሆነ አወቀ። ፍርሃት አቀናብሮ የመፍጠር ተሰጥኦ እንዳለው ተገነዘበ። በቴሌቪዥን ፊቱ ካየው በኋላ የከተማው ሰው ሁሉ ወደ እኔ ይመለከታል ብሎ ማሰቡ ራሱ የፈጠረው ቢሆንስ? እጁን እየታጠበ ከመታጠቢያ ሳህኑ ጋር ወደ ተያያዘው መስተዋት ሲፈራ ሲቸር ተመለከተ። ካርቱኒስቱ ትላንት ማታ ስለ መልክ የሰጠው አስተያየት ትዝ አለው። አሁን ወደ መታጠቢያ ክፍሉ የወጣበትን ትክክለኛ ምክንያት የተገለጠለት መሰለው። ለካ የመጣው ፊቱን ለመመልከት ኖሯል። አይኑን አየ፣ አይን ነው። አፍንጫውን ተመለከተ፣ አፍንጫ ነው። ግንባሩን ተመለከተ፣ ግንባር ነው። ከንፈሩን ተመለከተ፣ ከንፈር ነው። ፀጉሩን ተመለከተ፣ ፀጉር ነው። ታዲያ እኔ ነኝ የማላምር ብሎ ጠየቀ መስተዋቱን። የመለሰለት ግን ካርቱኒስቱ ነው። ይህን ያክል ስለፊት ማሰብ አይገባም። ካሱ ከዚህ በፊት አስቦት በማያውቀው እንኳን ስለ መልኩ ቀኑን ሙሉ አሰበ። የከተማው ሕዝብ ፊቴን አስታውሶ የፖለቲካ አቋማት ይዞ ይከታተለኛል ብሎ ማሰብ አስጨናቂ ነበር። ግን ከጭንቀቱ ውስጥ የተሸሸገ አስደሳች ገድል አለው። ከትልቅ ኃይል ጋር የመታገል ገድል። ወንጭፊም ታሚሳትም ከጎልያድ ጋር መታገል ታላቅ ገድል ነው። እንዲህ አይነቱ ፊልም ካሱን ከታሪክ መምህርነት ወደ ታሪክ ሰለባነት ከፍ አድርጎት ሳያውቀው ታላቅ አድርጎት ኖሯል። ከጥቂት ደቂቃዎች በፊት ግን የፍርሃቱን መሰረት መጠርጠሩ ከዚህ ታላቅ ገድል ጋር እንዳያቆራረጠው ሰጋ። አሁን ጥያቄው የመታደን ያለመታደን አይደለም፣ የመታየት የመጋረድ አይደለም፣ የማማር ያለማማር ጥያቄ ነው። የከተማው ሰው ሁሉ ይከታተለኛል ብሎ መጨነቅ ማራኪ አይደለሁም ብሎ ከመጨነቅ ጋር ሲነጻጸር ኢሚንት ሆኖ ታየው። ምክንያቱም የከተማውን ሰው ከከተማው ወጥቶ ማምለጥ ይቻላል። ከማያምር መልክ የሚገላግል ምን አለ? ምናልባት ሞት፣ ምናልባት ሄምሎክ። ወደ መስተዋቱ በድጋሚ ተመለከተ። አይኑ በጥርጣሬ የተሞላ አይን ነው። አፍንጫው ትኩስ የላብ ክብሎች የተንጠለጠለበት አፍንጫ ነው። ከንፈሩ የሚንቀጠቀጥ ከንፈር ነው። ፀጉሩ ያልተበጠረ ፀጉር ነው። ግንባሩ ስሮች የወረሱት ግንባር ነው። እንደሚያምር የሚነግረው ከመስተዋቱ የተሻለ ማስተማመኛ ፈለገ። ማታ ከካርቱኒስቱ አጠገብ ተኝቶ ሳለ ይደፍረኝ ይሆን ብሎ መፍራቱ ምንኛ ከንቱ ኖሯል። ምን ነበር ካርቱኒስቱ ግብረ ሰዶማዊ በሆነና ልድፈርህ ብሎ በታጋበዘ ኖሮ ካሱ ማራኪና አማላይ መሆኑ ያኔ ሊያረጋግጥ ይችል ነበር። ውብ ስለሆንክ ተፈታተንኩ ብሎ ሊጽናና ይችል ነበር። ያለፈው ሌሊት የጓደኛውን ማንነት ብቻ ሳይሆን የእሱን ውበት የሚያረጋግጥለት መልካም አጋጣሚ እንደነበር ሲያስብ በማለፉ ተቆጨ። ስለ ሚስቱ ስቴላ ማሰብ ፈለገ። የቀድሞ ተማሪው ስለነበረችው ውሽማው ማሰብ ፈለገ። ግን ይህንን ሲያደርግ እግረ መንገዱ የሚያስቆጩ ትዝታዎችን እንዳይቀሰቅስ ስለፈራ ተወ። ቀጣዩ ሌሊት ሲመጣ የትኩረት አቅጣጫ ከፊቱ አንስቶ እንዴት መተኛት እንዳለበት ብቻ ማሰብ ጀመረ። ከአንዷ የአበሻ ሌሊት በኋላ ከናቡከደነጾር በኋላ እንደተፈጠረች ኢየሩሳሌም
ህይወቱ ተለዋውጦ እንደሚያገኘው አመነ። ፊቱን መቅበር የሚችልበት አንድ እንቅልፍ ያገኝ ብቻ አልጋው ላይ ወጥቶ ወደ ዴቪድ ስዕል መመልከት ጀመረ። ካሱ በልቡ ከሊቁ ጋር ዲያሎግ ማድረግ አማረው። ካሱ በሞት አዝናለሁ፣ ሶቅራጥስ አትዘን፣ አባትህ እንደሚሉት ሞትና እንቅልፍ መንታ ናቸው፣ መተኛት አያስፈራኝም። ካሱ ሞትና እንቅልፍ መንትያ ናቸው ማለት ምን ማለት ነው? ሶቅራጥስ እኔ እንጃ፣ አባትን ያሉት ሞትን ለማኮሰስ የፈጠሩት አባባል ይመስለኛል። ሞት ምን ቢወጣጠር ከተኛ ሰው ቆሞት አይገዝፍም ለማለት ይፈልጉ ይመስለኛል። ወደ ደቀ መዛሙርቱ ዞሮ ድምፅ ቀንሱ፣ በሳይለንስ አልቅሱ፣ ወይ ወጣ ብላችሁ ጨርሱ። የምን ማላዘን ነው እዚህ? ወደ ካሱ ዞሮ ምን እያልከኝ ነበር? ለመሆኑ ምንድነው የፈለግከው? ካሱ መተኛት፣ ማለቴ ተኝቶ መነሳት። ሶቅራጥስ ለምን መፍትሄ አልጠቆምህም? ካሱ ምን መፍትሄ አለ? ሶቅራጥስ ወሲብ ጥሩ መፍትሄ ነው። እንዴት? ወሲብ እንቅልፍ ያስመጣል። 4 ነጥብ። አላሳመንከኝም የኔ ወንድም። ከዚህ በኋላ ለዲያብሎስ እንጂ ለዲያሎግ ጊዜ የለኝም። ከሴት ጋር ተኝተህ ታውቃለህ? አታውቅም? አውቃለሁ። ታዲያው ግን ከደረስኩ በኋላ እንቅልፍ አይልም? እሱስ ይለኛል። ግን በሪዝን የበለጠ ብታሳምነኝ ደስ ይለኝ ነበር። ሪዝን አያስፈልግም። ሪዝን ሄምብሎክን ወደ ወይን መለወጥ አይችልም። ልክ ነው። ወሲብ ለእንቅልፍ ጥሩ መፍትሄ ሊሆን ይችላል። ግን ከየት ይመጣል? አንድ አማራጭ አለ። ስቴላ ወደ እንግሊዝ ከመሄዷ 2 ቀናት በፊት ቤተክርስቲያን አብሯት እንዲሄድ ለምናው ነበር። ታዘዘላት። ቅጥር ግቢ በር ላይ ሲደርሱ በሽብሽብታ በመድኃኒዓለም ስም ማልልኝ ስትል ሰማት። ግራ ተጋብቶ የጎንዮሽ ተመለከታት። እኔ እስከመጣ ገላህ ሌላ ሴት ላይ ነካ ማልልኝ አለችው። ይህንን ስትናገር እያንዳንዷ ቃል እንደሞዱ ነጋሪ በለውሳስና በፍርሃት እየረገጠች ነበር። አባባሏ እንግዳ ደስታ ፈጠረበት። ከሷ በፊት ከሌላ ሴት ጋር ተኝቶ አያውቅም። አሁን ግን ከሌላ ሴት ጋር ላተኛ ቃል ገባልኝ ብላ የተጋረደውን ገለጠችለት። በሌሎች ሴቶች የመወደድ እድል እንዳለው አረጋገጠችለት። ዝቅ ሲል የእጇ መዳፍ አገጩ ስር ተዘርግቶ ተመለከተ። እያመነታ ለጥቂት ደቂቃዎች አፈጠጠበት። በዚያ እንኳን ተጨማሪ ሰከንዶች መጨመር ለመታመን አለመሰናዳቱን የሚያሳብቅ መሰለውና መዳፉን በመዳፏ ጮሎ በሄደች በወሩ ከቀድሞ ተማሪዎች ከአንዲቷ ጋር ተኛ። ዛሬ በኮንዶም ባልለው ኑሮ መሀል ላይ አፍርሼ ነበር አለ ሸኝቷት ወደ ቤቱ ተመልሶ ከስቴላ ፎቶ ጋር ሲፋጠጥ። በኮንዶም ከሴት ጋር የተኛ ወንድ ነው። ደምኖ ያልዘነበ ሰማይ አንድ ናቸው አለ በልቡ። ለቀድሞው ሰው ይላል ካሱ፣ የወሲብ ዓላማ ዘርን መቀጠል ነበር፣ መዝናናት አይደለም። የጥንቱ ሰው ሴትን የሚገርዘው በዚህ ሂሳብ ነው። ቂንጥር ከእርግዝና ጉዳይ ጋር የሚያገናኘው ነገር ስለሌለ አንድ ትርፍ አካል መወገድ ነበረበት። አያቶቻችን የወሲብን ዓላማ ከእርግዝና ጋር ብቻ ያገናኙት ከተፈጥሮ ኮርጀው ነው። የሰማይና የምድር ግንኙነት የባልና ሚስት ተደርጎ ይወሰድ ነበር። የሁለቱም የወሲብ ዝምድና የሚገለጸው በዝናብ ወቅት ነው። ከዝናብ በኋላ ምድር አርግዛ ቢሻት ጨፌ ብትፈልግ እንቁራሪት ትወልዳለች። ሰውም በምድር በሰማይ ህብር ወሲብን እንዲቀጥል ተፈቅዶለታል። ወንዱ ወሲብ አደረገ የሚባለው ወደ ሴቷ ገላ ፈሳሽን ሲያወርድ ነው። ሴቷም ስትረጥብና ስታረጥብ ነው። ያለ ፈሳሽ ቅብብሎሽ ወሲብ አይታሰብም። በኮንዶም የሚደረግ ግንኙነት የወሲብ መሰረተ ነገር የሆነውን የእርጥበት ልውውጥ ስለማያደርግ ወሲብ አይደለም። ካሱ ከቀድሞ ተማሪው ጋር ከአንድም 2 ጊዜ ተኝቷል። ግን ከላይ ባነሳው ምክንያት እንደ ወሲብ ሊቆጥረው አልፈለገም። ስለዚህ ከስቴላ ጋር የገባውን መሐላ እንዳላፈረሰ ራሱን አሳመነ። ኮንዶም ከበሽታ ፍርሃት ብቻ ሳይሆን ከህሊና ወቀሳም ሰወረው። ለተማሪቱ ደወለላት። ስልኳ በተደጋጋሚ ጥዝዝ ሲል ቆየ። የለችም ወይም ለማንሳት ፈቃደኛ አልሆነችም። ከዚህ በፊት በደወለ ቁጥር በጥድፊያ ትነሳለች፣ በጥድፊያ ወደ ቀጠራት ቦታ ትመጣለች። ዛሬ ግን ስልክ አታነሳም።
ስልኩን ለማንሳት ፈቃደኛ አልሆነችም ከማለት ስልኩን ለማንሳት አልተቻላትም ብሎ ራሱን ሊያሳምን ፈለገ። ስልክ ለማንሳት የማይመቹ አጋጣሚዎች በዚህ ሰዓት ምንድን ናቸው? ብዙ ቢሆንም እሱ ግን ገላዋን እየታጠበች እንደሆነ ገመተ። ስልኳ ለመነሳቱ ጠቀመው። በውሃ መሃል እርቃኗን እንዲያስባት አጋጣሚ ፈጠረለት። ከግማሽ ሰዓት በኋላ እንደገና ደወለ። አሁን የረጠበ ፀጉሯን በፎጣ እያደራረቀች ወደ ስልኳ ስትሮጥ በሀሳቡ ተመልክቶ ፈገግ አለ። ስልኩ ግን እንደ ወፍራም ዝንብ ጥዝ ከማለት በቀር ያሻገረው ድምፅ አልነበረም። አሁን ሻወርን ወደ ዋና ካላሳደገው በቀር ይህን ያክል ውሃ ውስጥ ሆኖ ማሰብ ከበደው። ምናልባት ማነጋገር አልፈቀደችም ይሆናል። ሽርሙጦች አለና በብስጭት ሞባይሉን ወደ አልጋዎች ቀነጠረው። ትንሽ ተንደረደረና ሽርሙጦች ያለው ማንን እንደሆነ ራሱን ጠየቀ። ስልክ አላነሳ ስላለችው የቀድሞ ተማሪውን፣ ስልክ አልደውል ስላለች ሚስቱ የለም። ይህን ማመን የማይቋቋሙ ስለሆነበት ወደ መስኮት መጣና ሴተኛ ዳሪዎች ለሚሰሩበት ኤክስፐብ እየተመለከተ በዝግታ ሽርሙጦች ብላው ተመተመ። ከተከራየበት ቤት ፊት ለፊት ያለ የመጠጥ ግሮሰሪ ነው። ምድር ቤቱ መጠጥ ቤት ነው። ፎቅ ላይ ግን መኝታ ቤት አለ። ወደ ቤቱ ሲመጡ የግሮሰሪዋን የፎቅ ክፍሎች መስኮቶችን ማየት ያዘወትር ነበር። ጃን የመሰሉ መብራቶች የመስኮትን መጋረጃ አብርተው ከተመለከተ ሴተኛ ዳሪዎች ደንበኞቻቸውን እያስደሰቱ መሆኑን ይረዳል። ሳያውቀው ለረጅም ጊዜ ፍዞ በቀላው መጋረጃ ላይ ያለውን የጥላዎች ውዝዋዜ ይመለከታል። በኮከቦችና በመጠጥ ቤቱ መሃል የሚሳረሩ ወፎች እንደማየት ነበር። ከዕለታት አንድ ምሽት በዚህ የሀሳብ ትርኢት ላይ ተጠምዶ እያለ ከመጠጥ ቤቱ ግሮሰሪ ግድም ሽቶ የሸተተው መሰለው። ወደ ሽታው ሲዞር ተመለከታት። ባለችበት ሆና አመጡንታ ማስቲካ ከንፈር አስፈነጠረች። ከማስቲካው ጋር አብሮ ከንፈሯ ወደፊት የተወረወረ መስሎት ደነገጠ። አሁን ወደ እሷ ለመሄድ ፈለገ። ግን ከዚህ በፊት በቅርብ የሚገኝ አማራጭ መኖር አለመሆኑን ማረጋገጥ ነበረበት። እንደገና ወደ ሟቹ ሶቅራጥስ ስዕል ተመለከተ። ሰውየው እስካሁን ጽዋውን አልጨለጠውም። በጽዋው ጠርዝና በልዩ ከንፈር መካከል ባለው ርቀት ውስጥ ሌላ የዳያሎግ እድል ምነው በኖረ ብሎ ተመኘ። ከሱ በዝግታው ወደ አንሶላው ገባ። ጣቶቹን ጭኑ ስር በትኖ አይኖቹን ጨፈነ። አይኖቹ ሲከፍታቸው አፈረ። ሀፍረትን ለማጥፋት አንድ አማራጭ መንገድ አለ። የቀደሙ ታላላቅ ሰዎችን የሀፍረቱ ተካፋይ ማድረግ። ይህኔ አሳፋሪው ነገር መልኩን ለውጦ ክብር ይሆናል። ብዙ አባቶች ልጆቻቸውን 7 ጊዜ አንደኛ ክፍል ሲወድቁ ማህሌት ያሬድም እኮ እንዲህ ነበር ብሎ ለጎረቤቶቻቸው ይናገራሉ። የማህሌት ያሬድ ትልቅ ፋይዳ የኢትዮጵያን ሙዚቃ ማግኘቱ አይደለም፣ በኋላኛው ዘመን ከክፍል ደጋግሞ ለሚወድቁ ልጆች በኩር መሆኑ ነው። አፄ ዮሐንስ በመተማ አስክሬናቸው ተማርኮ አንገታቸው ተቆረጠ። ይህ ጀግንነትና ኩራትን በሚያመለክቱ አባቶቻችን ፊት ወደር የለሽ ውርደት ነው። ይህንን ሀፍረት ወደ ክብር ለመለወጥ ገጣሚያን የንጉሱን አንገት ከመጥምቁ ዮሐንስ ፍጻሜ ጋር አመሳሰሉት። መጥምቁ ዮሐንስ የመጣው የኢየሱስ መንገድ ጠራጊ ለመሆን አይደለም፣ የኢትዮጵያን ንጉስ ከምርኮኝነት ወደ ሰማዕትነት ከፍ ለማድረግ ነው። ካሱ አሁን አንሶላው ውስጥ ገብቶ እጁን ወደ ቁላው ሲሰድ ሀፍረቱን በማስረሳት ከሱ በፊት በዜጋ ስሙ የተጠራው ታላቅ ሰው እንዲኖር ተመኘ። በሀፍረት የተሸበሸቡ አይኖችን ወዲያ ወዲህ ሲያንከራትት ዴቪድ በሳለው ስዕል ውስጥ ካሉት ደቀ መዛሙርቱ መሃል ሀሳብ ብልጭ አለለት። ከደቀ መዛሙርቱ መሃል አንቲስቴንስ አንዱ እንደሆነ ገምተ። አንቲስቴንስ ህዝብ በተሰበሰበበት አደባባይ ሴጋ እየመታ ረሃብንም እንዲህ በቀላሉ ማስታገስ ቢቻል እንዴት ጥሩ ነበር ያለውን በአንድ ቦታ እንዳነበበ ትዝ አለው። የትውስታ ሀፍረቱን ማጥፋት ብቻ ሳይሆን ከዚህ በፊት ያልነበረውን ክብር አጎናጸፈው። በሴጋ በኩል ከሶቅራጥስ ደቀ መዛሙርቱ እንደሆነ አይኑን ጨፈነ። ከዚህ በፊት ያደረጋቸውን የወሲብ ትዕይንቶች በምናቡ መምጣት ፈለገ። ግን የራሱን ገላ የማያጠቃልል ስዕል አልመጣልህ አለው። ማየት የቻለው በአእምሮ ስክሪን ላይ የታተመውን የስቴላ እርቃን ብቻ ሆነ። ስሜቱ ሊቀሰቅስ የሚችለው በእሷ ገላ ላይ የእሱ ገላ ተደርቦ ስዕሉ ማየት ከቻለ ብቻ ነው። የስቴላ ገላ ከእሱ ገላ ጋር ሲቆራኝ ምን እንደሚመስል በሀሳቡ ለመሳል ደጋግሞ ጣረ።
የራሱን ገላ ከመልኩ ጋር ጠቅልሎ ለጊዜው ስለረሳው አሁን አልታያለው። በምትኩ ከዚህ በፊት በፕሌይቦይ ላይ ያያቸው የወንድ ርቃን ገላዎች ተራ በተራ ያለ ፍቃዱ መጡበት። ሁሉም ነጭ ገላ ስላላቸው የሱን ገላ ሊተክሉት አልቻሉም። ነጭ ገላዎቹን ከሐሳቡ ሊያባርሯቸው ሞከረ፣ ግን አራቁለትም። ከዚህ በፊት በሐሳቡ ወደ ተከተለው የስቴላ ገላ ያለ ፍቃድ ሲቀሩ ተመለከታቸው። ሰይጣን የገዛ ገላውን ምስል ደምስሶ በምትኩ የእንግሊዝ ወንዶችን እርቃን ምን እንደሚመስል ናሙና ያቀረበለት መሰለው። ስቴላ ከእንግሊዝ ወንዶች ጋር ተኝታ በሐሳቡ ታየችው። ሰውነቱ በቅናት እንደበረዶ ቀዘቀዘበት። ካልጋው ወረደ። ካልጋው ወርዶ ራመድ ሲል ከግርጌ የነበረውን አነስተኛ ጠረጴዛ እግር ጠልፎ ስላንገዳገደው ከመውደቅ ለትንሽ ተረፈ። ቤቱን ባሰናዳበት ወቅት ለብዙ ደቂቃ ወጥቶ አውርዶ ለጠረጴዛ ማስቀመጫ ትክክለኛ ቦታ ያገኘ መስሎት ነበር። አሁን ግን ተጠራጠረ። ስርዓት ማስያዝ ማለት በሌላ ቅርጽ ማዘባረቅ ሆኖ ታየው። በስርዓት ላይ እርግጠኛ የሚሆኑ ሴቶች አማልክትና መሪዎች ናቸው አለ በልቡ። ስቴላ ስላልደወለችለት ተከፋ፣ ግን እርግጠኛ ሆኖ የምትከራከርለት ምክንያት እንደሚኖር ታወቀ። ለምን በዚህ ሰዓት አልደወልሽልኝም ብሎ ማለት አማልክትን ለምን ሐይቁን እንዲረጋ አደረጋችሁት? ለምን ወንዙን እንዲወርድ ፈቀዳችሁለት ብሎ እንደመጠየቅ ነው። እግሩን እያሸ ዝም አለ። በህይወቱ ለመጀመሪያ ጊዜ ከሴተኛ አዳሪ ጋር ሊያድር ነው። አጠገቡ ተኝታለች። እስከ እኩለ ሌሊት ድረስ አብሯት ከጠጣ በኋላ ስሙን ነገራት። ምን ተብሎ ቢጠራ ግን እንደማይኖር አያውቅም። በሴተኛ አዳሪ ልብ ውስጥ ወንዶች ቁጥር እንጂ ስም የላቸውም። አጠገቡ ተኝታለች። ወደ ኤክስፐብ እንዴት እንደመጣ ለማስታወስ ሞከረ፣ ግን ከድንግዝግዝ በስተቀር በገሃድ የተገለጠለት አልነበረም። ሲገባ የትንባሆና የሽቶ መዓዛ ተቀበለው። 4 ሴቶች ፈንጠር ፈንጠር ብለው ተቀምጠዋል። ከአንዱ ጎረምሳ በቀር ክፍሉ ውስጥ ሌላ መሸተኛ ላይም። ጎረምሳው ትዝ ይለዋል። በመብራት ይሁን በስካር እንጃ ሁለመናው ቀልቶ ነበር። ከዕለታት አንድ ቀን ማስቲካዋን ከገንፈሯ ካስፈነጠረችው ሴት ፊት ለፊት በቅልጥማም ወንበር ላይ ተቀምጦ በጨርቃም ጉልበቱ ውብ ጭኗን ይፈትጋል። ከሴቶቿ አንዷ ካሱን ታዘዘችው። ጊዜው ያመጽና ያፈሳ ስለሆነ ወንዶች አይታዩም። ካሱ ልክ እንደ ራፐሩ ሻጊ ፍም በመሰሉ ሴቶች መሃል ራሱን አገኘው። በህይወቱ በአንድ ጊዜ 4 ሴቶች በምኞት ተመልክተውት አያውቅም። በአንድ ጊዜ በ4 ሴቶች ጭን ውስጥ የመውደቅ ሐሳብ ድንገት ብልጭ ስላለበት ልቡ በፍጥነት ይመታ ጀመር። ጎረምሳው ማውጋት ጀመረ። አይ ትላንትና ለትንሽ ከእጃቸው ባልወጣ ኑሮ ዛሬ ራሴን ተላጭቼ ከርቸሌ ነበር አለ ጎረምሳው የመንግስት ወታደሮችን በድንጋይ ከተፋለሟቸው ተቃዋሚ ወጣቶች አንዱ እንደሆነ ገመተ። ካሱ ስንት ወታደር ፈነከትክ አለችው ልጅቷ። ማ እኔ? አንተ? ልጅቱ ራሷን እየነቀነቀች ምን በድንጋይ ወርውረህ ነው የምትይ? አዎ፣ ለነገሩ 7 ድንጋይ ወረወርኩ። 6ቱን ፖሊሱ በጋሻው መከተብኝ። 7ኛውስ? የምን 7ኛ ነው የምታወሪው? ድንጋይን ያቀበልሽኝ አንቺ ነሽ እንዴ? አለ ጎረምሳው። አይ 7 ድንጋይ ወርውሬ ስላልክ ነው። ጎረምሳው መልስ ሳይሰጥ ድራፍቱን ከጨለጠው በኋላ የጨለጠውን ለመሽናት ወጣ። ሲመለስ ቀበቶውን እያስተካከለ 7ኛው ድንጋይ? ልክ ነሽ ልጄ፣ 7ኛውን ድንጋይ ወርውሬያለሁ ካለ በኋላ ወደ ካሱ ዞሮ መንገዱ ዳር የተቀመጡትን ሽማግሌ ለማኝ ታዲያ በምን ፈነከትኳቸው ሲል ሴቶቹ ሳቁ። ካሱ የጎረምሳው ወግ ረስቶት የቆየውን የጊዜውን ሁኔታና ፊቱን አስታወሰው። ሴቶቹ አሁንም ያዩታል። አሁን ግን አስተያየታቸው የምኞት ላይሆን ይችላል። ፊቱን ለመርሳት ቢራውን ደጋገመ። 4፣ 5፣ 6 የቢራው ጎርፍ ፊቱን እንደ ጠመኔ ማጥፊያ ደመሰሰለት። አንዷን ይዞ ወደ አንዱ መኝታ ክፍል ወጣ። ይኸው አጠገቡ ተኝታለች። ከዚያ ብድግ አለችና ቀበቶውን መፍታት ጀመረች። ምን ልታደርጊ ነው አላት። ለምን እንዳላት ሳይገባው ልብስን ላወልቅልህ። ለምን ላውንደሪ ላስገባልህ ነዋ ሆሆሆ አለች በረጅሙ። ሆሆሆ በረጅሙ ሳቀችበት።
በቲሸርትና በፓንት ሲቀር ወደሱ ተመለሰች። ከላይ ልሆንልህ አለችው ኮንዶሙን ከጠለቀችለት በኋላ። እንዳሻሽ አላት። በየትም ብትሆን ግድ አልሰጠውም። እንቅልፍ እንጂ እርካታን ፈልጎ እንዳልመጣ ያውቃል።